በስመ አብ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ትባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከ ዛቲ ሰዓት። የአባቶቻችን የቅዱሳን አምላክ የእኛም አምላክ ዘወትር በቅዱሳን መላእክት ቅዱስ 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 ተብሎ ይመሰገን። አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአታችንን በደላችንን ሳያይ ሳይመለከት ለዚህ ዕለት ያደረሰን ስሙ ለዘላለም የተመሰገነ ይሁን። እናታችን ድንግል ማርያም ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት እግዚአብሔር ያከበራቸው ቅዱሳን ስማቸው የተመሰገነ የተከበረ ይሁን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ኦርቶዶክሳውያን ልጆቼ እንኳን ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ለቅድስት ኪዳነ ምሕረት በዓል እንኳን በሰላም በፍቅር አደረሳችሁ። ኪዳነ ምሕረት ስንል እመቤታችን የቃል ኪዳን ስሟ ነው። የምሕረት ቃል ኪዳን የተቀበለችበት ስሟ ነው። እመቤታችን የያዘ ሰው ሁሉ ሐዘን ይወገድለታል። ተስፋ ያጣ ሁሉ ተስፋ ያገኛል። መከራ ሁሉ ያገኘውም እሷ የምህረት እናት ናትና። ለዘጸዋ ስመኪ ወለዘገብረ ተስካረኪ እምህር ለኪ፣ ስምሽን የጠራ ተስካርሽን ያደረገ መታሰቢያሽን ያደረገ በአንቺ ስም እናቴ ሆይ በእኔ ስም በአንቺ ስም በወዳጆችሽ በቅዱሳን ስም ሁሉ መልካም የሰራውን ሁሉ በአንቺ ስም የያዘነውን ያረጋጋ፣ ተስፋ ያጣውን ሁሉ ያጽናና፣ የተቸገረውን ያበላ፣ የተጠማውን ያጠጣ፣ የታረዘውን ያለበሰ፣ ያንቺን ቤተ መቅደስ የሰራ ያሰራ እናቴ ሆይ መንግሥተ ሰማያት አስገባልሻለሁ። ጆሮ ያልሰማውን በሰው ዓይን ያልታየውን መንግስቱን አወርሰዋለሁ እናቴ ሆይ ብሎ ቃል ኪዳን ሰጧታል ለእመቤታችን ማለት ነው። ይህን ቃል ኪዳን የተቀበለችው ከልጅዋ ከወዳጅዋ ከመድኃኔ ዓለም ከኢየሱስ ክርስቶስ ነው። ስለዚህ ኪዳነ ምሕረት ስንል የቃል ኪዳን ስሟ ነው ማለት ነው። እግዚአብሔር ለእናቱ የሰጣት የቅዱስ ኪዳን መሐላ የኃጢአተኞች መሸሸጊያ ሆኗል። እኛ ኃጢአት ሰርተን በድለን አጠፍተን ንስሐ ገብተን በእመቤታችን ቃል ኪዳን ማረን ይቅር በለን ስንለው እግዚአብሔር ይቅር ይለናል፣ መሐሪ ነውና። የተራቆጥነው ሁሉ ከጸጋ እግዚአብሔር የራቅነውን ሁሉ በእመቤታችን አማላጅነት እንለብሳለን። የሕይወት ልብስ ወይም የብርሃን ልብስ እንለብሳለን ማለት ነው መንፈሳዊ ልጆቼ። እና እመቤታችን የቤት አልባዎች መጠለያ ናት። የኪዳነ ምሕረት ኪዳን በሰማይና በምድር የጸና የእግዚአብሔር መሐላ ነው። እርሷ የፈረሰውን የምታድስ የራቀውን የምታቀርብ የሰላም እናት ናት። ማናት እሷ ካላችሁ ድንግል ማርያም ማለት ነው። ስለዚህ አምላካችን መድኃኒተ ዓለም ኢየሱስ ክርስቶስ እነሆ እናት ትሆናችሁ ብሎ ሰጥቶናል። እናታችን ናት። እኛም ደግሞ የድንግል ማርያም ልጆች ነን። ስለዚህ እሷን እናት አድርጎ ስለሰጠን ስሙ ለዘላለም የተመሰገነ ይሁን። የኪዳነ ምሕረት ስም በተጠራበት ቦታ ሁሉ ሐዘን ይወገዳል። ኦርቶዶክሳውያን ልጆቼ ከልባችሁ ንገሯት፣ ደግ በመሆን እሷን ስትጠይቁ ግን ደግ በመሆን ድንግል ማርያም የሚወድ ሁሉ እሷን ወዳለሁ የሚል ሁሉ ደግ ሰው ሆኖ በእናታችን በድንግል ማርያም ስም መልካም ስራ መስራት አለበት። በእናታችን በድንግል ማርያም ስም ዝክሯን መዘከር፣ ቤተ መቅደሷን መስራት፣ ማሰራት፣ ቤተ መቅደሷን ማሳነጽ አለበት። እንግዲህ አሁን እናንተ ታድላችኋል። አብዛኞች በስደት ዓለምናችሁ እኮ ቤተ መቅደሷን እያሰራችሁ ነው። ይሄ መታደል ነው። ይሄ መመረጥ ነው ኦርቶዶክሳውያን ልጆች። ስለዚህ የኪዳነ ምሕረት ስም በተጠራበት ቦታ ሁሉ ሐዘን ሁሉ ይሳደዳል። ሐዘን ሁሉ የለም፣ ይወገዳል። ጭንቀትም ቦታ አይኖረውም። ማን እመቤታችንን በጠራን ቁጥር እሷን በወደድነን ቁጥር እሷን በያዝነን ቁጥር ማለት ነው ኦርቶዶክሳውያን ልጆች። እርሷ መጽናኛችን የሆነችው መከራን ስለምታረቅልን ብቻ ሳይሆን በመከራችን መካከል ሁነን መታገስ የማንችልበት ሰማያዊ ጸጋ መታገስ የምንችልበትን ሰማያዊ ጸጋ ከልጇ ዘንድ ስለምታማልድልን ነው።
ስለዚህ ኪዳነ ምሕረትን ምስጢረኛዬ የሚላት አእምሮ በማዕበል መካከል ሆኖ ፍጹም ሰላም ያለውና የማይናወጥ እውነተኛ ክርስቲያን ነው። እንግዲህ ልብ በሉ፣ እውነተኛ ክርስቲያን እመቤታችንን መጽናኛዬ፣ መሸሸጊያዬ፣ ምስጢረኛዬ። ኦርቶዶክሳውያን ውስጣችሁ ተቸግሮ በምድራዊ ነገር አጣችሁ ተቸግራችሁ ለሰው ብትነግሩት ከሚረዳችሁ ይልቅ የእናንተን አእምሮ የሚያቆስል ነገር ይናገራችኋል። ሰው ለሰው ልጅ ምስጢር ነው ብላችሁ ብትነግሩት ጊዜ ጠብቆ ያወጣባችኋል። ጊዜ ጠብቆ አንጀታችሁን ቆርጦ የሚጥል ነገር ይናገራችኋል። ልብ በሉ፣ ሰው ማለት ይሄ ነው። እውነተኛ ክርስቲያን የሆነ ግን እመቤታችንን መጠጊያዬ፣ መሸሸጊያዬ፣ እናቴ ሆይ ብሎ እሷን በፍጹም ሐሳቡ በፍጹም ልቦናው ይወዳል ማለት ነው። በፍጹም ሐሳቡ በፍጹም ልቦናው የሚወድ እመቤታችንን የሚወድ ክርስቲያን ሁሉ እሱ ንዑድ ክቡር ነው ይላል ኦርቶዶክሳውያን። እመቤታችን አንድ ጥያቄ ልጠይቃችሁ። እንደ ጠላታችን ዲያብሎስ በዚህ ዓለም ላይ ስንኖር ኃጢአት እንድሰራ እንድንደፋፈር የእግዚአብሔር ሕጉና ስርዓቱ እንድናፈርስ ያደርገናል። በኋላ ንስሐ እንዳንገባ ራሱ ይታገለናል። በኋላ እንዲህ ይላል፣ ሰው ነፍሱ ከስጋው ተለይቶ ወደ ፍርድ ሲሄድ ጌታ ሆይ ይህ ሰው ገሃነም ይገባዋል፣ ሲኦል ይገባዋል፣ አንተን ሲበድል፣ አንተን ሰዎችን ሲያሳድድ፣ በስርዓትህ በሕግህ ጸንቶ ያልኖረ ክርስቲያን ነው ብሎ ሲከራከር፣ ያን ጊዜ እመቤታችን ፈጥና ትደርሳለች። ልጄ ሆይ ትላለች፣ ማረልኝ ትላለች። ደግናት አይደለች? ማረልኝ። ደግናት እኮ ናት እመቤታችን። ሁሉም ሰው እንዲድንላት፣ ሁሉም ሰው መንግስተ ሰማያት እንዲገባ የምትወድ እናት ናት። የምህረት እናት፣ ደግ እናት በእውነት። ስለዚህ እመቤታችንን ያህል እናት አለችንና ልንደሰት ይገባል። ኦርቶዶክሳውያን ልጆች ደስ ይበላችሁ። ቤታችን ስትሰራ መች ትዘገይና እሷ ፈጥና ደራሽ እኮ ናት። ምድራዊ ህንፃ ብቻ ሳይሆን በኃጢአትና በሐዘን የፈረሰውን የውስጥ ማንነታችንን በጸጋዋ እንደገና እንደምትሰራው ማመን ነው። አንድ ክርስቲያን ማለት ይሄ ነው። ቤት ሲፈርስ ሰሪው ድንጋይና ሸዋ ይፈልጋል። የሰው የውስጥ ማንነት በሐዘንና በኃጢአት ሲፈርስ ግን ኪዳነ ምሕረት በጸሎትና በምህረት ኪዳኗ ትሰራዋለች ማለት ነው። ለዚህ ነው ዘማሪው አትዘገይም ትሰሪልኝ ቤቴን የሚላት። አትዘግይ ነይና ቤቴን ስሪልኝ ይላታል። ማን? እመቤታችንን። ሰዎች ወደኛ የሚመጡት ችግራቸውን አይተውና ጠይቀው ነው። ኪዳነ ምሕረት ግን የልባችንን ስብራትና በሰው የምናፈሰውን እንባ አይታ ሳይጠይቋት ፈጥና የምትደርስ ድንቅ እናት ናት። በቃና ዘገሊላ የወይን ጠጅ ባለቀባቸው ጊዜ የወይን ጠጅ እኮ የላቸውም ብላ ሳይጠይቋት እንደደረሰችላቸውና የጎደለውን እንደሞላች ዛሬም በሕይወታችንና በሕይወታችን ሰላምና ደስታ ሲያልቅብን ፈጥና የምትደርስ የጎደለውን የምትሞላ የቤት ጠባቂያችን እናት እርሷ የእግዚአብሔር የቸርነቱ ማኅተም ድንግል ማርያም ናት። ኪዳነ ምሕረት ናት። ኦርቶዶክሳውያን ልጆች፣ ስለዚህ ኪዳነ ምሕረትን ያህል እናት አለችን። ድንግል ማርያምን ያህል እናት አለችን። ስለዚህ ደስ ሊላችሁ ይገባል። ደስ ሊላችሁ ይገባል። ሰዎች የውስጣቸውን ምስጢር ለሰው ተናግረው በተከዱና በታመሙ ጊዜ ኦርቶዶክሳዊ አእምሮ ግን አማላጇን ኪዳነ ምሕረትን ያያል። ለሰው የተናገሩት ምስጢር ሐሜት ሆኖ ይወጣል። ለኪዳነ ምሕረት የተነገሩት ምስጢር ግን ምሕረት ሆኖ ይወርዳል ማለት ነው። ኦርቶዶክሳውያን ልጆች የሰው ጆሮ ይሰለቻል፣ የሰው ልብ ይጨክናል። የኪዳነ ምሕረት እናታዊ ልብ ግን ዘወትር ክፍት ነው። ለማን? እኛን ለመስማት፣ እኛን በቃል ኪዳኗ ለማዳን እናታችን ድንግል ማርያም ሁሌም በቃል ኪዳኗ ልጆቼ እያለች ትባርከናለች፣ ትጠብቀናለች።
የምንፈልገውን ሁሉ ሳንጠይቃት ከልጇ ዘንድ ታሰጠናለች ማለት ነው። እናታችን ኪዳነ ምሕረት ኦርቶዶክሳውያን ልጆች የኪዳነ ምሕረት እናታዊ ልብ ግን ዘወትር ክፍት ነው። በሰው ፊት አልቅሶ ከመዋረድ በኪዳነ ምሕረት ፊት አልቅሶ መጽናናት የኦርቶዶክሳዊነት ነፍስ ታላቅ ምስጢር ነው። ዓለም እንባችን አይታ ስትፈረጅብን ወይም ስትንቀን ኪዳነ ምሕረት ግን በቅድስት እቅፏ አቅፋ እንባችንን ወደ ደስታ ትለውጠዋለች። እናታችን ድንግል ማርያም ኦርቶዶክሳዊ ልጆቼ ኪዳነ ምሕረት የሕመምተኞች ሐኪም የባዕዳን መጠጊያ በጨለማ ውስጥ ላሉት ደግሞ የማይጠፋ ብርሃን ፋኑስ ናት። ድንግል ማርያም በኪዳነ ምሕረት ፊት የሚፈስ የእንባ ጠብታ በከንቱ አይጠፋም። እመቤታችን የሐዘንተኞችን እንባ የምታብስ እናት ናትና ማለት ነው። ኦርቶዶክሳውያን አሁን የእመቤታችን እናትነቷን፣ አማላጅነቷን፣ ቃል ኪዳኗን ተናግረን መጨረስ አንችልም። ደግነቷን ኦርቶዶክሳውያን ብዙ አባቶቻችን በመኑ ናስተማስለኪ በአምሳለ መኑ ናስተማስለኪ እና አባ ሕርያቆስ ስለ እመቤታችን ደግነት፣ ፍቅር፣ እናትነት፣ አማላጅነት፣ ቃል ኪዳን ምሳሌ መስለው ምሳሌ ያጡላት ድንግል ማርያም ናት። ኦርቶዶክሳውያን ልጆች ይህንን ድምፅ የምትሰሙ ሁሉ ድንግል ማርያምን ያህል እናት አለችንና እግዚአብሔርን ያህል ቸር አባት አለንና ቅዱሳን መላእክት ዘወትር ይጠብቁናልና ቅዱሳን ጻድቃን ሰማዕታት ከኛ ጋር ናቸውና አይዟችሁ፣ አታስቡ፣ አትጨነቁ። መንፈሳዊ ልጆቼ በእውነት አታስቡ። ጭንቀትን ሁሉ ሲጨንቃችሁ ወደ ኪዳነ ምሕረት አልቅሱ። ሲጨንቃችሁ እመቤታችንን ጠይቋት። ሰላም ስታጡ እባክሽ እናቴ ሆይ ነይና ሕይወቴን አስተካክልኝ በሏት። ማንን? ድንግል ማርያምን። እሷ የምሕረት እናት ናትና፣ እሷ ደግ እናት ናትና እመቤታችን ሳናደርግላት የምታደርግልን ሳንሰጥ የምታሰጠን እናት ናትና፣ ስለዚህ የምሕረት እናት ስለሆነች ነይና ባርኪን፣ ነይና ሕይወታችንን አስተካክልልን ብሏት። እንዴ ቅዱሳን ጻድቃን ሰማዕታት እኮ ገላቸውን ፈጸሙ፣ ሰማዕትነታቸውን ፈጸሙ ስንል እኮ በድንግል ማርያም እናትነት ነው። ያለ ድንግል ማርያም እናትነት እኮ ምንም ነገር የለም። ያለ ድንግል ማርያም እናትነት እኮ ቅዱሳን ጻድቃን ሰማዕታት ተጋድሏቸውን አልፈጸሙም። እሞሙ ለሰማዕታት ይላታል። የሰማዕታት እናታቸው ወእቶሙ ለመላእክት የመላእክት እህታቸው የሰማዕታት እናታቸው የደናግል ሁሉ መመኪያቸው እሷ ማናት? ድንግል ማርያም። ኦርቶዶክሳውያን ድንግል ማርያምን የምትወዱ ሁሉ ሲጨንቃችሁ እሷን ጠይቁ፣ እሷን ለምኑ፣ ሁሉ ነገር ይሳካላችኋል ማለት ነው። መንፈሳዊ ልጆች እና እናታችን ድንግል ማርያም በቃል ኪዳኗ ትጠብቃችሁ። ኑ ዛሬ በሕይወት እያለን የእሷን ቤተ መቅደስ እንስራ። ኑ ዛሬ በሕይወት እያለን መልካም ስራ እንስራ። ኑ በሕይወት ዛሬ እያለን ንስሐ እንግባ። እግዚአብሔር ይባርካችሁ። በእውቀት ባለ እውቀት የሰራችሁትን ማይሰራ ኃጢአት እግዚአብሔር ይፍታ። የእግዚአብሔር ቸርነት፣ የእናታችን የድንግል ማርያም እናትነት፣ የቅዱሳን መላእክት ጥበቃ፣ የቅዱሳን ተራዳኢነት አይለያችሁ። እግዚአብሔር ከእናንተ ጋር ይሁን። መንፈሳዊ ልጆች እግዚአብሔር ይባርካችሁ።